ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰላም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ Subhanahu Wa Ta'ala ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀን። ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። ወል እንደሰማችሁት እንግዲህ ሁለት ኡስታዞች ሲናገሩ አንደኛውን አላህ ጸያፍ እያለ ነው የሚገልጸው እና የናንተ አላህ እግሩን በጋነም የሚሞላው ነው ወይንስ ያኛው ኡስታዝ ጸያፍ ነው? ይሄ ጋነም የሚሞላ ከሆነ በእግሩ ጸያፍ ነው ያለው ነው የምትከተሉት? የትኛው ነው? ቁርአን እንደዚህ ይላል ሱራ 11 ላይ አያ 119 ላይ ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራችሁ ይላል። አላህ ያዘነለት ብቻ የተፈጠራችሁት ለዚህ ነው። ለምን? የጌታህም ቃል ጋነምን ካጋንንትና ከሰዎች ከሁሉም በእርግጥ ሞላት አለው በማለት ተፈጸመች ይላል። ስለዚህ ገሃነም የምትሞላው በማን ነው? በሰዎችና ባጋንንቶች ማለት ነው። ኡስታዙ ያኛ አንደኛው ሲያወራ እንደሰማችሁት ገሃነም የምትሞላው ባላህ እግር ነው ብሏል። ገሃነም የምትሞላው ባላህ እግር ከሆነ ያላህ እግር የሰው እግር ነው ወይንስ ያጋንንት እግር ነው? ምክንያቱም ያላህ ቃል ለዋጭ የላትም፣ ቃሉም ተፈጸመች፣ ገሃነም ሞላች ከተባለ ገሃነም ደግሞ የምትሞላው በሰውና ባጋንንቶች ከሆነ ያላህ እግር ወይን የሰው እግር ነው ወይንም ደግሞ ያጋንንት እግር ነው። አሁን ላይ ብለናል ነው